የዕለቱ የክብር እንግዳ የተከበሩ ዶክተር ይሽሩን አለማየሁ በኢፌዴሪ የኢኖቬሽን እና ቴክኖሎጂ ሚኒስቴር ዴታ። We are delighted to welcome our guest of honor and preacher, Pastor Stephen James, is the Deputy Country Director of SIM Ethiopia. The representative of Angola, Ambassador Dr. David, he is here. African Interpol agent Miss Marwell is here. Thank you for coming. እንዲሁም የገሊላ ኢንተርናሽናል የቦርድ አባላት፣ የሴሚናሪው ፕሬዝዳንት ዶክተር ጥላዬ ደመቀ፣ የሴሚናሪው ኮሌጅ አስተዳደርና ሰራተኞች፣ መምህራን፣ ጥሪ የተደረገላችሁ እንግዶች፣ ተመራቂዎችና የተመራቂ ቤተሰቦች፣ ክቡራንና ክቡራት የእንኳን ደስ ያላችሁ መልእክቴን ሳቀርብ በገሊላ ኢንተርናሽናል ሴሚናሪ የዳይሬክተሮች ቦርድ አባላት ስም ታላቅ ልባዊ ደስታ ይሰማኛል። ሴሚናሪው ከተመሰረተ እነሆ 10 ዓመታት መሆኑን ስናስብ የ2017 ዓመት የምረቃ ስነ ስርዓት በሴሚናሪ ታሪክ ውስጥ ጉልህ ስፍራ የሚሰጠው የምረቃ ክብረ በዓላችን ነው። የገሊላ ኢንተርናሽናል ሴሚናሪየም የዳይሬክተሮች ቦርድ አባላት በሙሉ ለዚህ ድንቅ 10 ድፍን የምህረትና ታላቅ ጸጋ የድልና የብርታት እግዚአብሔርን እርዳታና ምሪት የተለማመድንበት በብዙ አትርፈን ልምድ የቀሰምንበት የተባረክንበትና ብዙ ፍሬ ያፈራንበት ለዚህ ድንቅ ቀን ያደረሰን እግዚአብሔርን እጅግ አድርገን እናመሰግነዋለን። ክብር ለእግዚአብሔር ይሁን። ውድ ተመራቂ ተማሪዎቻችን በድጋሜ እንኳን ደስ ያላችሁ ማለት እፈልጋለሁ። እንኳን ደስ አላችሁ። ምናልባት አንደኛው ምክንያት ባለፉት 3 እና 4 ዓመታት በጉጉት ስትጠብቁት የነበረችው የምርቃታችሁ ቀን የልፋታችሁ መቋጫ ዕለት በመድረሳችሁ በድጋሜ እንኳን ደስ ያላችሁ፣ እንኳን ደስ አለን። ውድ የዛሬ ተመራቂዎች ምርቃታችሁ የአዲስ ምዕራፍ ጅማሬ ተልኮ ማስጀመሪያ ቀናችሁ እንጂ የመጨረሻ አይደለም። በሴሚናሪ ቆይታችሁ ብዙ ቀስማችኋል፣ ታጥቃችኋል፣ ብዙም አትርፋችኋል። በሴሚናሪ ውስጥ በነበራችሁ ቆይታ በስነ መለኮት፣ በስነ አስተዳደር፣ በአገልግሎትና በመሪነት በንድፈ ሐሳብ ደረጃ ከፍተኛ ዕውቀት እንዳካበታችሁ ይታወቃል። ከዚህም የተነሳ ባካበታችሁ ዕውቀትና መረዳት ራሳችሁንና ዘመናችሁን የመረመራችሁበት፣ የፈተናችሁበት፣ የተሻለውን መልካሙን የያዛችሁበት፣ ክፉን ያራጋፋችሁበት እንደሆነ እሙን ነው። ተመራቂዎች ዓለማችን ከቅርብ ጊዜ ወዲህ ልትወጣው የማትችለው የተለያዩ ተግዳሮቶች፣ አዳዲስ ክስተቶች እና ፈተናዎች እያጋጠሟት ይገኛል። ከዚህ የተነሳ የማህበረሰብ ቀውስ፣ የኢኮኖሚ ጫና፣ የፖለቲካ ውጥረት፣ ግለኝነት፣ ራስ ወዳድነት፣ የቤተ እምነቶች የተለያዩ ተግዳሮቶች መጋለጥና ሌሎችም ተደራራቢ ዘርፈ ብዙ ችግሮች ተጨምሮ በግለሰብ ደረጃ በቤተ እምነት እንዲሁም በአገር እድገት ላይ ጫናው እጅግ ከፍተኛ መሆኑ ይታወቃል። ተመራቂዎች ለዚህ ከላይ ለተጠቀሱ ዘርፈ ብዙ ችግሮች የመፍትሄ አካል ለመሆን ቆራጥነትን ይጠይቃል። እግዚአብሔር አምላክም ሁል ጊዜ በሚታመኑበት መንገዳቸውን በትክክለኛ የእግዚአብሔር ፍቃድና ጎዳና ላይ ያደረጉት ከፈተናቸው ሊያድናቸውና ሊያግዛቸው እንደሚችል ሙሉ እምነት አለኝ። መፍትሄው የኛ አምላክ የፍጥረታት ገዢ ኃያሉ እግዚአብሔር ጋር ነው። ጥሬም አጭርና ግልጽ ነው። እኛም የችግሩ አካል ሳይሆን የመፍትሄ አካል እንድንሆን ነው። መጽሐፍ ቅዱሳችን ለነዚህና መሰል ፈተናዎች ምላሽ ይሰጣል። በትንቢተ ሚክያስ ምዕራፍ 6:8 ላይ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክ ጋር በትሕትና ትሄድ ዘንድ አይደለምን እንደሚል ቅዱስ መጽሐፋችን የጠራችሁ እግዚአብሔር ከናንተ ጋር ከመሆኑ የተነሳ መልካሙን በማድረግ ፍርድን ሳናጓድል ለተልኮ የተለየን የኛን ፍቃድ ሳይሆን የእግዚአብሔርን ፍቃድ ብቻ በማድረግ በፍጹም ትሕትና በመጓዝ ለምድራችን፣ ለሀገራችን፣ ለማህበረሰቦቻችን እንዲሁም ለትውልድ እናንተ የመፍትሄ አካል በመሆን እንደምትገለጡ ሙሉ እምነት አለኝ። በመሆኑም
የዛሬ ተመራቂ ተማሪዎቻችን ከእግዚአብሔር በተቀበላችሁ ጸጋና ጥሪ ላይ በመሳተፍ የሴሚናሪው የማያሳፍር አምባሳደር ለቤተ ክርስቲያንና ሀገር ደግሞ በረከት እንድትሆኑ መልእክቴን ካደራ ጋር አስተላልፋለሁ። በስተመጨረሻም የሴሚናሪ ቦርድ አመራሮች፣ የሴሚናሪው ሰራተኞች፣ መምህራን፣ አጋሮቻችን፣ ተመራቂ ቤተሰቦችና ክቡራንና ክቡራት እንኳን ደስ ያላችሁ ማለት እወዳለሁ። አመሰግናለሁ።